ታንቲዩ ተከታታዮች እንዴት ናቸው? እስከዛሬ አንዳንድ ሌሎችን ጥገናዎች ነው ስለቄ ነበር። ዛሬ ደግሞ አጋጣሚ የሆነ ስቶቭ መጥቷልና ይህን ስቶቭ እንዴት አድርገን መስራት እንችላለን የሚለውን ነው። ምክንያቱም ዝም ብለን ብንቀጥለው ችግር ስለሚያመጣ ይኸው እንደምታዩት እንደዚህ አድርጌ በሴራሚክ ኮንዳክተር ሰርቼዋለሁ። ስለዚህ ሁላችሁም ስትሰሩ እንዲህ አድርጋችሁ መስራት አለባችሁ ማለት ነው። ስቶቭ ጥገና አዋጭ ነው። እንደውም ስልክ ሞባይል ከምሰራ እኔ ስቶቭ ብሰራ ይሻለኛል። ስለዚህ ሞባይል ጥገና አያዋጣም። የሚያዋጣው ቴሌቪዥን እንደዚህ የምታዩት ቴሌቪዥን ጥገና አለ፣ ፍሪጅ ጥገና፣ ባትሪ ጥገና እነዚህን ብንጠግን አዋጭ ነው። አሁን እንደምታዩዋቸው ብዙ ጥገናዎችን ነው የምሰራው እኔ አሁን እነዚህ ሞባይል ጥገናዎች አሉ። ሪሲቨር ባትሪ ጥገና እሰራለሁ። እና ዛሬ ይህች ስቶቭ ናት ተበላሽታ የመጣች። ስለዚህ በዚህ መልኩ እሰራታለሁ ማለት ነው። እንደምታዩት በደንብ ተሰርቷል። እዚህ ጋር ሁለቱን ታዩት ወደ አንዱ ሄዳል። ሁለቱን አንደኛውን ፌዝ አንደኛውን ኒውትራል ብንለው ወይም እሳትና ውሃ ማለት ነው። አሁንኛው ኒውትራሉ ነው ወይም ውሃው ነው። እሳቱ ሁሌም ወደ ስዊች ይሄዳል። ሌላ ኢንስታሌሽንም ስትሰሩ ቀጥታ እሳቱ ምንድነው ወደ ማብሪያ ማጥፊያ ነው የሚሄደው። እንግዲህ ኢንስታሌሽን ለጀማሪዎች ለሲኒየሮች ታውቁታላችሁ። ምክንያቱም ማንኛውም ኢንስታሌሽን ሲሰራ ቀጥታ ለአምፖል ፌዙን መስጠት የለብንም። ስለዚህ በዛ ሜተር ነው እዚህ የሚሰራው። ለስዊች ነው ቀጥታ ለስዊች ነው የሚሰጠው። አሁን እዚህ ጋር አንዳንዴ ኤሲ ላይ ሲንግል ፌዝ ኦልተርኔቲቭ ነው ፌዙና ኒውትራሉ ሊቀያየር ይችላል። ግን ኢንስታሌሽን ላይ ያው ያን ያክል አይቀያየርም። ዳይሬክት ከካውንተሩ ስለሆነ የሚመጣው። ስለዚህ ይሄን አሁን በግምትም አንዳንዶች መሰሩ አላችሁ። ስለዚህ ኤሌክትሪካል 100% ካልሆነ ያው ችግር ይፈጥራል። ስለዚህ ዛሬ የሰራኋት ስቶቭ ይህችን ነው የምትመስለው። ደንበኛን እንግዲህ ለማስደሰት እሞክራለሁ። የደንበኛ ደስ ሲለው እንግዲህ ደስ ይለኛል። አንዳንዱ ሰው ብር ለመቀበል ብቻ ነው የሚሰራ አለ። ስለዚህ በጥራት እኔ አሁን ገንዘብም እጠይቃለሁ፣ ስራም በጥራት ነው የምሰራው። ስለዚህ በጥራት ስሩ። በጥራት ከሰራችሁም ያው ገንዘብ ትጠይቃላችሁ። ስለዚህ ዋናው ኳሊቲ የሆነ ስራ መስራት አለባችሁ ነው እኔ የምመክራችሁ። ይህችን እንደዚህ አድርጌ ሰርቻታለሁ። እስኪ አሁን ፏ ብትን ብላለች። ይሄን ነው ዛሬ የሰራሁት። እሺ አሁን ቼክ አደርጋለሁ ማለት ነው። ይህች ስቶቭ አሁን ሰርቼ ጨርሻለሁ። ትሰራለች አትሰራም የምትለውን ስለዚህ ስዊች ታደርጋላችሁ። መጀመሪያ ሁሉንም ስዊች ነው ፓወር እንትን ስትሉ። አሁን ስዊች አድርጌዋለሁ። ፓወር ከሰጠው በኋላ ነው እንግዲህ ኦን ማድረገው። በየተራ የሚያዳብጥልኝ ነው የምሰካው።
እንደምታዩት ፏ ብሏል። ስቶቫችን በዚህ መልክ ሰርቷል ማለት ነው። ስለዚህ ኳሊቲ የሆነ አሰራር ነው የሰራሁት። አሁን ይሄ የአንድ ባንድ የለኮስ ማሳያችሁ ስለማይችለው ነው ፓወሩን። ስለ ቪዲዮ ስለተመለከታችሁ አመሰግናለሁ። ቀጣይም ደግሞ መስራላችሁ ካለ እንግዲህ ውስጥ ላይ በኮሜንት አስቀምጡልኝ። ሌላም አንዳንድ ሪሲቨር ቴሌቪዥን ጥገና የምትፈልጉ ካላችሁ መሰልጠን የምትፈልጉ ኢንስታሌሽን፣ ዲሽ፣ ኤሌክትሪክ ምጣድ ሌሎችንም አሰለጥናለሁ። ዛሬ የሰራሁት ቪዲዮ ይሄ ነው። ስለተከታተላችሁኝ አመሰግናለሁ።